ሰላም ሰላም እንዴት ናችሁ? ዲጄ ስቲቨን ዘስትራክ ነኝ። በድጋሚ እንኳን ወደ ቻናሌ መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። በዋናነት ዛሬ የምናየው እንዴት አንድ ዲጄ በአንድ ላፕቶፕ ጥሩ ዲጄ መሆን ይችላል የሚለውንና አንድ ዲጄነት ለመጀመር ሲያስብ ምን ያስፈልጉታል የሚለውን ነው የምናየው። በዋናነት ሶስት መሰረታዊ ነገሮች አንድ ዲጄ ለመሆን ሲያስብ ማሟላት ያለባቸው ሶስት መሰረታዊ ነገሮች ይኖራሉ። የመጀመሪያው ላፕቶፕ ነው። ሁለተኛው የሙዚቃ ፋይሎች ናቸው። በሶስተኛነት ደግሞ የሙዚቃ የሚያጫውትበት ሶፍትዌሮች ናቸው። እነዚህን እንዴት እናያቸዋለን ስንል አንድ ላፕቶፕ ግዴታ አንድ ዲጄ ሲያስፈልገው የተለያዩ ሙዚቃዎቹንና ፋይሎቹን የሚይዝበት ስለሆነ ነው። ሁለተኛ የተለያዩ ፋይሎችና ሙዚቃዎች የሚያስፈልጉት ግዴታ ስራው የሚሰራው ወይም ደግሞ ዲጄ ሲባል ከሙዚቃ ጋር የተያያዘ ስለሆነ የተለያዩ ፋይሎችና ሙዚቃዎችን ግዴታ መያዝ ይኖርበታል። በሶስተኛነት ሶፍትዌሮች ስንል የተለያዩ ሙዚቃዎችን በሶፍትዌር አማካኝነት ስለሆነ የምናጫውተው የተለያዩ ሶፍትዌሮች አሉ። ከነዛ ሶፍትዌሮች መርጣችሁ አንዱን ላፕቶፓችሁ ላይ መጫንና መጀመር ትችላላችሁ ማለት ነው። ከነዚህ ሶፍትዌሮች መካከል በዋናነት ዓለማችን ላይ እንዲሁም እኛ ሀገር በስፋት የሚጠቀሙባቸው ሴራቶ ዲጄ፣ ቨርቹዋል ዲጄ እና ሪከርድ ቦክስ ናቸው። ከነዚህ ከሶስቱ መርጣችሁ አንዱን ላፕቶፓችሁ ላይ ጭናችሁ ሁለትም ሶስትም መጫን ትችላላችሁ። ነገር ግን በአንዱ እናንተ አሪፍ ነው በምትሉት ሶፍትዌር እኔ ሪከመንድ ማድረጋችሁ ብዙ ጊዜ ቨርቹዋል ዲጄ እና ሴራቶ ዲጄ ከሁለት አንዱ አማርጣችሁ ነው። እኔ ሴራቶ ዲጄ ተጠቃሚ ነኝ። ሴራቶ ዲጄ ቢሆን እመርጣለሁ። እኔ ለጊዜው ግን የማሳያችሁ በቨርቹዋል ዲጄ ነው። በመሃል ግን ሴራቶ ዲጄን ከሚክሰር ጋር እንዴት ኮምፓቲብል አድርገን እንደምንጠቀም የማሳያችሁ ይሆናል። ላፕቶፖች ስትገዙ ወይም ደግሞ ያላችሁ ላፕቶፕ ሃይ ኳሊቲ ባይሆን እንኳን መካከለኛ ቢሆን እንኳን ምንም ችግር የለውም። ባለው ላፕቶፕ መጠቀምና ከዛ በሂደት አፕግሬድ ማድረግ ይቻላል። እኔ ግን ሪከመንድ ማድረጋችሁ ማክቡክ ቢኖራችሁ ብዬ አስባለሁ። ሁልጊዜ ለጀማሪዎች ሪከመንድ ማድረገው ማክቡክ ፕሮ የሚባለው የላፕቶፕ አይነት ለዲጂዎች ብዙ ጊዜ ተመራጭ ነው። ምክንያቱም የሳውንድ ኳሊቲያቸው ቆንጆ ነው። ከተለያዩ ሶፍትዌሮች ጋር ኮምፓቲብል ለመሆን በጣም ኢዚ ነው። ስለዚህ ማክቡክ ፕሮ ተጠቃሚ ብትሆኑ እኔ ሪከመንድ አድርጋችኋለሁ። ያ ማለት ግን ዊንዶውስ ላፕቶፖች አያስጠቅሙም ማለት አይደለም። ዊንዶውስ ሆኖ ቆንጆ ላፕቶፖች አሉ። እነሱንም መጠቀም ትችላላችሁ። ይሄ የግል እሳቤ ነው። በቀጣዩ ቪዲዮ የዲጄ ሶፍትዌራችንን ከዌብሳይት ላይ እንዴት ዳውንሎድ እና ኢንስታል አድርገን ለማጫወት ሬዲ እንደምናደርግ አሳያችኋለሁ። እሺ እኔ ክሮም ብራውዘር ስለሆነ የምጠቀመው ወደ ክሮም ብራውዘር ይገባለሁ። እዚህ ጋር ይሄ የኔ ክሮም ብራውዘር ነው። የራሴን ኢሜል እመርጥለታለሁ። ከዛም እዚች ጋር አስክ ጉግል የምትለዋ ላይ አንድ ጊዜ ክሊክ እናደርጋለን። ከዚህ በፊት ሰርች አድርጌው ስለነበረ እዚህ ጋር ይመጣልኛል። ነገር ግን ለእናንተ ለማሳየት ያክል ቨርቹዋል ዲጄ እንደዚህ ስትጽፍለት እዚች ጋር ይመጣላችኋል ቨርቹዋል ዲጄ። ከዛ አንድ ክሊክ ስታደርጉት እዚች ጋር ኦሪጂናል ዌብሳይቱ ይመጣል። እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ እንደዚህ አይነት ሉክ ነው ያለው ዌብሳይቱ። በመጀመሪያ እዚች ጋር ዳውንሎድ እና ባይ የምትሉት እዚች ጋር ላይሰንስድ የሆነ ነው ወይም ደግሞ ክራክ በሚባለው ማለት ነው። እሱን ግዴታ መግዛት ይኖርባችኋል። ፍሪው ከፈለጋችሁ ደግሞ እዚህ ጋር ዳውንሎድ የምትለዋን ዳውንሎድ ማድረግ ትችላላችሁ። ነገር ግን ይሄ የሚጠቅመው ምንድነው የመጨረሻው ቨርዥን 2026 ስለሆነ ሌተስት ላፕቶፕ ሊኖራችሁ ይገባል። ፐርፎርማንሱ ቆንጆ የሆነ ላፕቶፕ ከሌላችሁ እዚህ ጋር ትገቡና ፕሮዳክት የምትለዋ ጋር ኦልድ ቨርዥን የምትላለች። ስለዚህ እሷን አንድ ጊዜ ክሊክ ስታደርጓት የድሮዎቹን ሶፍትዌሮች ኦልድ ቨርዥኖችን ማግኘት ትችላላችሁ ማለት ነው። እዚህ ጋር ቼክ ዘር ኮምፓቲቢሊቲ የምትለዋን አንድ ጊዜ ክሊክ ታደርጓታላችሁ። ከዛ ልክ እንደዚህ እዚህ ጋር ለዊንዶውስ እዚህ ጋር ለማክቡክ ለአይኦኤስ ማለት ነው እዚህ ጋር ያመጣላችኋል። ከዛ ዘቅ ስትሉ እንደዚህ ኮምፓቲቢሊቲውን እያያችሁ ዳውንሎድ ማድረግ ትችላላችሁ። እዚህ ጋር 2018 አለ፣ 2020 አለ፣ 2021 አለ። እዚህ ጋርም ደግሞ ለዊንዶውስ የሚሆኑ የተለያዩ አማራጮች አሉ። እነሱን እያያችሁ ዳውንሎድ ማድረግ ትችላላችሁ ኦልድ ላፕቶፕ ካላችሁ ማለት ነው። ስለዚህ ነገር ግን የኔ ላፕቶፕ ጥሩ ፐርፎርማንስ አለው። አዲሱን የሚያዛቅም አለው ካላችሁ እዚህ ጋር አንድ ጊዜ እዚህ ጋር ዳውንሎድ የምትለዋን ክሊክ ታደርጋላችሁ።
እንደዚህ አይነት አማራጭ ይመጣላችኋል። እዚህ ጋር ለዊንዶውስ ነው የሚሆነው። ይሄኛው ለዚህኛው ይሄኛው ለዚህኛው አይሆንም። የእናንተ ዊንዶውስ ከሆነ ዊንዶውስ የሚለውን አማራጭ ነው ክሊክ የምታደርጉት። ማክቡክ ወይም ደግሞ አፕል ከሆነ ላፕቶፓችሁ ማክ ኦኤስ የምትለዋን ነው የምትመርጡት። እዚህ ጋር አንድ ጊዜ ክሊክ ስታደርጓት ኦልሬዲ ዳውንሎድ ማድረግ ይጀምራል። አንድ ጊዜ ክሊክ ስታደርጉት እንደዚህ እዚች ጋር ዳውንሎድ ማድረግ ይጀምራል። 20 ወይ 30 ደቂቃ እስከ 25 ደቂቃ ድረስ ብቻ የሚፈጅባችሁ። ልክ ዳውንሎድ አድርጎ ሲጨርስ ይሄንን ይመስላል ማለት የታችኛውን 2 ጊዜ ስላዘዝኩት ነው እዚች ጋር ይመጣብኝ። ይሄኛውን ልክ አድርገን እንደጨረሰን እዚች ጋር የፋይል አይነት አይከን ትመጣለች። እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ ያወረድነው ፋይል ላይ እንደዚህ ይወስደናል ቀጥታ ማለት ነው። እሱን እንዴት ነው ኢንስታል የምናደርገው? እዚች ጋር እንደዚህ ደብል ክሊክ እናደርገዋለን። ከዛ እንደዚህ አይነት ነገር ይመጣል። ኮንቲኒው እያለን ነው የምንሄደው። አሁን ኮንቲኒው እንላለን። እዚች ጋር አግሪ እንላለን። ከዛ የመጨረሻው ኢንስታል እንላለን እዚች ጋር። ከዛ ፓስወርድ ይመጣልናል። እኔ የራሴን ፓስወርድ አስገባለሁ። የላፕቶፓችሁን ስትዘጉ የምትጠቀሙት ማለት ነው። ከሌላችሁም ችግር የለውም አይመጣባችሁም። ስለዚህ ኢንስታል እንለዋለን። ልክ እንደዚህ ኦኬ እንለዋለን። እንደዚህ ልክ ትንሽ ጊዜ ፕሮሰስ አድርጎ ልክ ከጨረሰ በኋላ የሚሰጠን ሉክ አሳያችኋለሁ። ልክ እንደዚህ አድርጎ ከጨረሰ በኋላ ክሎዝ እንለዋለን። እዚህ ጋር ሙቭ ቱ ትራሽ የሚለው ሲመጣ ትራሽ ውስጥ ይቀመጥ ወይ ነው። እዚህ ጋር ደግሞ ፊት ለፊት ይሄኛው ዲሌት ላድርገው ይሄኛው ደግሞ ይቀመጥ ወይ የሚለው ነው። ኪፕ እንለዋለን ዝም ብለን። እኔ ጋር የሚመጣው እንዴት ነው? እዚህ ጋር ኦልሬዲ ኢንስታል ሆኗል ማለት ነው። እዚህ ጋር ስገባ እንደዚህ ያገኛለሁ። ምክንያቱም የኔ ላፕቶፕ እንዳልኳችሁ ማክ ነው ብያችኋለሁ። ወይ ደግሞ በአምስት ጣታችሁ ወደ መሃል እንደዚህ ታንሸራቱት እንደዚህ አይነት ነገር ሶፍትዌሮቹ ያሉበት ቦታ ይመጣላችኋል። አንድ ጊዜ እዚህ ጋር ክሊክ እናደርገዋለን። ከዛ ሶፍትዌሩ መክፈት ይጀምራል ማለት ነው። እዚህ ጋር እንደምታዩት እየከፈተ ነው። አሁን እንደዚህ ከፍቶላችኋል። እዚህ ጋር ዙም እናደርገዋለን። እንደዚህ ዙም ስናደርገው ይሄን ይመስላል ሉኩ። እነዚህ ሙዚቃዎች ኦልሬዲ እኔ ከዚህ በፊት ስጠቀሙ የነበረው ሙዚቃዎች ናቸው። የእናንተ ባዶ ዜሮ ነው የሚሆነው ማለት ነው። እንደዚህ ዜሮ ሆኖ ነው የሚመጣው እናንተ ጋር። ስለዚህ አጠቃቀሙን በቀጣይ ቪዲዮ የማሳያችሁ ይሆናል። ተከታተሉ። በቀጣይ ቪዲዮ በስፋት የምንመለከተው እንዴት ሙዚቃዎችን ወደ ሶፍትዌሩ በመውሰድ ማጫወት እንችላለን፣ እንዴት ፕሌይ ፖዝ እናደርጋለን፣ እንዴት ትራንዚሽኖችን መስራት እንችላለን፣ እንዲሁም እንዴት ላይብራሪያችንን ኦርጋናይዝ ማድረግ እንችላለን፣ እንዴት ፕሌሊስት ክሬት እንደሚደረግና እንዴት ቢፒኤም ማች ማድረግ እንደምንችል እንዲሁም ደግሞ ቢፒኤም ማለት ምን ማለት ነው የሚሉትን ስለ ሶፍትዌሩ ዲቴል የሆነ ማብራሪያ ይዤላችሁ እመጣለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ዲጄ ስቴቭ ኦን ዘ ትራክ ነበርኩኝ። ይህ ቪዲዮ ከጠቀማችሁ ለተለያዩ ሰዎች ሼር አድርጉላቸው። ምናልባት ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው ሊጠቅም ስለሚችል ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ